እኔ ባሃባላለው የኤሌክትሮኒክስ ጥገና ባለሙያ ነኝ። ከዚህም በተጨማሪ የተለያዩ የእጅ ስራዎች አሉ። የምሰራው አሁን በዋነኝነት የምሰራው የኤሌክትሮኒክስ ውጤቶችን ጥገና ነው። ከሱ በተጨማሪ ደግሞ ከእህቶች ጋር ምግብ ቤት አለን። ለሰዎች ዴሊቨሪ እናደርሳለን። ቁርስ ቤት መጥተው አብረን አዘው ይጠቀማሉ ማለት ነው። 2 ቦታ ቁርስ ቤት አለን፣ 2 ቦታ ጥገና ቤት አለን። ከሱ በተጨማሪ የሶሻል ሚዲያ ላይ የሚሰራ ይሄ አብረን የሚሰራውን ሶሻል ሚዲያ ላይ የምንሰራው ሶሻል ሚዲያ ምንድን ነው SMM የሚባል ወይም ሶሻል ሚዲያ ማኔጅመንት በአብሪቬሽን ነው። ወይም ደግሞ እኛ ግመዳ እንለዋለን። ምክንያቱም ግመዳ ማለት የተለያዩ ወይም አንድ አይነት ያልሆኑ ክፍተት ያለውን ነገር ማገናኘት፣ ደንበኛን ከደንበኛ ሰውን ሀሳብን ከሀሳብ ስለሆነ አንደኛ ቁርስ ቤት አለን፣ 2 ቁርስ ቤት አለን። የዴሊቨሪ አገልግሎት እንሰጣለን። በኦንላይን በማዘዝ የዴሊቨሪ አገልግሎት አለ። ዌብሳይት አለን። ዌብሳይት ላይ ገብታችሁ ማዘዝ ትችላላችሁ፣ ወይም ሰዎች ማዘዝ ይችላሉ። የኤሌክትሮኒክስ ጥገናም ቤት ለቤትም እንደዚሁም የሚሰጣቸውን አገልግሎት የሚሰጣቸውን ዋጋ የሚሸጡም ካሉ እዛ ኦንላይን ላይ ዌብሳይት ላይ ማግኘት ይችላሉ። ስለዚህ እነዚህ ናቸው የሚሰጣቸው አገልግሎት። የተለያዩ የእጅ ስራዎችን እንችላለኝ እንደ እግዚአብሔር ፍቃድ። የተለያዩ የእጅ ስራዎች ላይ ነበርኩኝ። ለምሳሌ ከየት ልጀምር? የአናጺነት ስራ የአናጺነት ኮንስትራክሽን ላይ ረጅም ጊዜ ሰርቻለሁኝ። ቤት እነዚህ የግል ቤቶችን ጨረቃ ቤቶችን በፊት ላይ በጣም ብዙ ቤቶችን እኔ በራሴ ከአብረ ረዳት በመያዝ ቤቶችን ራሴ ቀይሼ ራሴ ሰራ ነበረ። ከሱ በተጨማሪ ደግሞ ፌራዮ ብረታ ብረት ላይ ፌራዮ ነበርኩኝ። ፌራዮ ላይ የተለያዩ ቦታዎች ለምሳሌ ኮዬ ፈጬ፣ ልደታ፣ ካራ ቁሬ፣ አያት እና አሁን ያለንበት የካባዶ ከነዚህ ሳይቶች ላይ ረጅም ጊዜ ሰርቻለሁ በተለያየ የስራ ዘርፍ። አንደኛ ፊኒሽንግ ላይ ሳይሆን ገና ቤዝ ላይ የአናጺነት ሙያ እሰራ ነበረ። ከሱ አልፎ ደግሞ ፌራዮ ብረታ ብረት ማለት እነዚህ ሙያዎች አሉኝ። ከሱ በተጨማሪ ደግሞ ወደ ፊኒሽንግ እዛው ኮንስትራክሽን ላይ ሲመጣ የፊኒሽንግ ስራ ረዥም ጊዜ ሰርቻለሁ። ከፊኒሽንግ ስራም የተለያየ ስራ መደቦች ላይ ለምሳሌ ፊኒሽንግ፣ ቀለም፣ ፍሬም፣ ቦርድ እነዚህ ስራዎች እኔ ሙሉ ቤት ተረክቤ ሰርቼ ለሰዎች የማስረክባቸው ናቸው። የፊኒሽንግ ስራ ላይ የፊኒሽንግ ስራ ማለት ቤቱ ካለቀ በኋላ ውስጡን ለማሳመር የሚሰሩ ስራዎች ናቸው። ለምሳሌ ውስጡን ለማሳመር ከሚሰሩ ስራዎች አንደኛው የቤቱን የውስጥ እቃዎች ማስተካከል፣ መቅጠም፣ ሽንት ቤት፣ ሻወር ትሪ፣ ፍሬም፣ ቦርድ፣ ቻክ እና በር፣ መስኮት እነዚህ ስራዎች ናቸው በዋነኝነት የሚሰሩት። ከነሱ ውስጥ ነው ከዛ በኋላ ረዥም ጊዜ የሰራሁትኝ። ለምሳሌ ቀለም ሙሉ የፊኒሽንግ ስራ ቤት ተቀብዬ ሰራ ነበረ። ቀለም የቤት ቀለም ማለት ነው እና ፍሬም እነዚህ ቤት ላይ ኮለል ላይ የቤት ጣራው ላይ ኮርኒሱ ላይ የሚገጠሙ ዙሪያውን ፍሬሞች አሉ። ፍሬሞችን አመርት ነበረ፣ እገጥም ነበረ፣ እነሱን ሰራ ነበረ። ፊኒሽንግ ባለፈ የቧንቧና የኤሌክትሪክ ዝርጋታዎችን ቧንቧ መስራት፣ የውሃ መስመር መዘርጋት እና የኤሌክትሪክ መስመሮችን ከቆጣሪ ጀምሮ አሁን አንዳንድ ጊዜ የተሰሩ ቤቶች ላይ በአዲስ መልኩ ብዙ ጊዜ የሚሰሩበት ሁኔታ አለ፣ ወይም ደግሞ ተጨማሪ ይሰራላቸዋል። ሰው በሚፈልገው ሁኔታ ላይሆን ይችላል። ኮንዶሚኒየም ላይ አሰራሩ እንደዛ በሚፈጠርበት ሰዓት ላይ እንደ አዲስ የሚሰራበት ሁኔታ ይኖራል። ብዙ ጊዜ እንደ አዲስ ላይሰራ ይችላል። ከነበረው ላይ ተጨማሪ መስመር ይዘረጋል። እነሱነን ከዛ በር፣ መስኮት እነዚህ ብረታ ብረት ማለት ነው። ብየዳ እና ገጠማ ብረታ ብረት ብየዳ እና ገጠማ ረዥም ጊዜ ሰርቻለሁ። ስለዚህ እነዚህ ስራዎች አሉኝ። ከነዚህ ስራዎች በኋላ ነው ወደ ኤሌክትሮኒክስ የገባሁኝ። ኤሌክትሮኒክስ በእውነት ለመነጋገር ረዥም ጊዜ ከሰው ወይም ከትልልቅ ትምህርት ቤቶች እነዚህ የኤሌክትሮኒክስ ትምህርት ማሰልጠኛ ወይም ደግሞ ቴክኒክና ሙያ ወይም ደግሞ ግለሰብ አለ አይደለ? ይሄ ልምድ ያለው ሙያው ያለው ከሱ ጋር ረዥም ጊዜ አብሬ ቁጭ ብዬ ተምሬ ወይም ሳምቲንግ መጽሐፍትን አንብቤ ምናምን አይደለም የተማርኩ ወይም የቻልኩ ከሰዎች የሚመጡ እቃዎችን በጥንቃቄ እና በዛ ሰዓት እንዲሁም ዩቲዩብ እንዳሁኑ አሁን ላይ ብዙ ነገር እንትን ነው። ስልክ ራሱ አልነበረኝም። ወደዚህ ስራ ስጀምር ስልክ ራሱ አልነበረኝም። ባዶ ስራ ነው የነበረው። ምን አገኘህበት? በዚህ ስራ በጣም ብዙ ነገሮችን አግኝቻለሁ። ለምሳሌ አሁን ካለው
እዚህ የዓለም የአረዳድ የዓለምን አረዳድና የዓለም ስርዓትን እንቅስቃሴ ለምሳሌ አሁን ሶሻል ሚዲያ ላይ እዚህ ላይ በብዛት በቅርበት ለምሳሌ ሌላ ስራ ብሰራ ኑሮ ምናልባት ሶሻል ሚዲያ ላይ እንደዚህ በቅርበት የሶሻል ሚዲያ አሁን እናንተን እንዴት እንደው እናያለን አብረን ያልኳችሁን ተጽዕኖውን ላላ ይችላል ወይም ደግሞ ያው ምን ላይ ሊሆን ይችላል ብቻ ምን አገኘ የሚለውን አንደኛ ከእናንተ ፊት እንድቀርብ መሆን ራሱ አንድ ነገር ነው። ከሱ በተጨማሪ ደግሞ በሁለት ኮርስ ቤት እንዳልኳቸው ቅድም አለ አይደለ? ሁለት ኮርስ ቤት አለን፣ ሁለት ጥገና ቤት አለን እና አንድ የሶሻል ሚዲያ ማኔጅመንት ቲም አለን። ሶሻል ሚዲያ ማኔጅ የሚያደርግ ድርጅታቸውን ወይም ሰጡትን አገልግሎት ወይም ምርት ለደንበኞቻቸው ያስተዋውቃሉ፣ የታወቀ ነው። ስለዚህ እኛ ቪዲዮ በማንሳት የተለያዩ ስለነሱና ሊገልጹ አገልግሎታቸውን ወይም ምርታቸውን ሊገልጹ የሚችሉ ስራዎችን እንሰራለን። በዚህ አጋጣሚ ማሰራት የምትፈልጉ ካላችሁ ከኛ ጋር ቤተሰቡ ናችሁ፣ አብራችሁ መስራት ትችላላችሁ እና እንደሱ አለን እና ልክ እንዳልኳችሁ የጥገና አገልግሎትን ቤት ለቤት እንሰጣለን። ከሱ በተጨማሪ አሁን ኦንላይን ሶፍት እንትን አለን፣ ፔጅ አለን። ጉግል ክሮም ላይ ሰርች በማድረግ እኛን ማግኘት ትችላላችሁ። ከዛ ላይ የምግብ ከሆነ የምታዙትን ቀጥታ ዴሊቨሪ እናደርጋለን። የትኛው አዲስ አበባ ውስጥ የካባዶ ዙሪያ፣ አያት፣ ጣፎ፣ ካራ እነዚህ በእኛ በቅርበት አሁን ባለው ሁኔታ በእነሱ በዴሊቨሪ እናደርሳለን። ይህንን የሚሰራ አንድ የስራ ቤተሰብ አለ። ምን አገኘ የሚለው አግኝቻለሁ። ከሱ በተጨማሪ ደግሞ በጣም ብዙ ነገሮችን፣ ብዙ እውቀቶችን፣ ብዙ ትምህርቶችን አግኝቻለሁ። ለምሳሌ እነዚህ ስራ ላይ ቅድም እንዳልኳቸው በእንትን ባለ ላፕቶፕ ያው እንዴት እንደሚሰራ እንዴት እንደምጠቀም ብቻ ነው እንጂ እንዴት እንደሚሰራው እና እንዴት እንደሚሰራ እንኳን ማወቅ አልችልም ነበረ። ግን አሁን ላፕቶፕ እንዴት እንደሚሰራ ያው የላፕቶፕ ጥገና ጫታለ ላፕቶፕ እንዴት እንደሚሰራ ብቻ ሳይሆን እንዴት እንደሚሰራ እና እንዴት እንደሚስተካከል ሁሉ አውቃለሁኝ። እሱንን አንድ አግኝቻለሁ። ሁለተኛ ደግሞ ማንኛውንም ስማርት ቲቪ እንዴት እንደሚሰራ እንደዚሁ የአጠቃላይ የኤሌክትሮኒክስ ውጤቶችን አሰራርና እንዴት እንደሚሰሩ ችግራቸው ሲገጥም መፍትሄው ምን እንደሆነ እንዳውቅ ያለኝና እሱ አንድ ያገኘሁት ነገር ነው። ብዙ የእጅ ሙያዎችን ብዙ የቴክኒካዊ ሙያዎችን ተምሬያለሁ። ብዙ ጓደኞች አግኝቻለሁ። የሁሉ ቤተሰብ ይህን ሁሉ አግኝቻለሁ። ከሱ በተጨማሪ ምን አጣህ የሚለው ነው። ምንም ያጣሁት ነገር የለም። እሺ ወደ ስራ እንድገባ ያነሳሳኝ ቅድም እንዳልኳችሁ እያንዳንዱ የምንሰራቸውን ነገሮች ራሳችን ብንሰራ ራሳችን ብንጠቀም የተሻለ ውጤታማ እና በምንፈልገውም ልክ የምንፈልገውን ነገር ማግኘት እንደምንችል አስበ ነበረ እና እንደዛ አይነት ደግሞ አንድ ሰው አንድ ነገር ነው ሊሰራ የሚችለው። ሁለት ሰው ሲሆን የተሻለ ነገር፣ ሶስት ሰው ሲሆን የተሻለ ደግሞ ብዙ ሲሆን የተሻለ ነገር መስራት ይቻላል እና ልክ እንደዛ የሚሰራ የስራ ቤተሰብ እንዲኖር ነበር። እሱንን ለቤተሰብ ለመመስረት ነው የተነሳሳሁት እና እነዚህ ከተለያየ ሀገራት ራሳቸው አምርተው ከዛ ሻጭ አርገውን የእነሱን ገዝተን እኛ እንጠቀማለን። መሀል ላይ እኛ ለአምራች እንከፍላለን፣ ለነጋዴ እንከፍላለን። ከዛ የምንፈልገው አይነት ላይሆን ይችላል፣ የምንፈልገውን አይደለም እነሱ ይሰጡን ነው የምንጠቀመው። ያ ሁሉ ተጽዕኖ በቀላሉ እንዴት ማለፍ እንደሚቻል ቀላል እንደሆነ የሆነ ይሰማኝ ነበረ እና እሱ ደግሞ ምንድነው የምንሰራውን ነገር የምንጠቀመውን ነገር ራሳችን መስራት። ለምሳሌ እኔ በብዛት የምንጠቀምባቸው ሜድ ባህ ናቸው፣ በባህ የተሰራ ናቸው እና እሱን ለማድረግ በሚቻለኝ አቅም እሞክራለሁ። ግን ብዙ ተቀባይነት የለውም። በእርግጥ እንደ ቆየ እንደ ኦልድ ባህል እንደ ምናምን ነው ብዙ ሰው የሚያየውና ያ ነገር ለሚቻለኝ ነው። ግን ቢሆንም በሚቻለኝ አቅም እንደዛ ላደርግ እችላለሁ፣ ለማድረግ እሞክራለሁ።